ሰላም ሰላም እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ላሳያችሁ የመጣሁት እንግዲህ አንድ አፕሊኬሽን አለ። አፕሊኬሽኑ ቴሎ አፕ ይላል። ልክ እንደ ፖፕ ላይቭ እሱም የላይቭ ስራ ነውና አፕሊኬሽኑ ይኸው ስክሪኑ ላይ እንደምታዩት ከላይ ከአራቱ ከተደረደሩት በአራተኛው ከታች ከአራተኛው ስናፕ ቱ ወይም ከሚለው ስር ከታች ቴሎ አፕ ይላል። አፕሊኬሽኑን ያው እኔ ስለከፈትኩኝ ስንከፍተው እንደዚህ ነው የሚለው። ከዛ ልክ እናንተ ያው በሊንክ ነው የምትጋበዙት። እናንተ በሊንክ ስትጋበዙ ዳውንሎድ ነው የሚላችሁ። እኔ ያው ዳውንሎድ አድርጌ ስለከፈትኩኝ ነው። ከዛ በተለያዩ አማራጮች ሳይን አፕ ማድረግ ትችላላችሁ። ለምሳሌ ሳይን ኢን ዊዝ ጉግል ይላል። ማለት እኔ አሁን ስለከፈትኩ ነው ሳይን ኢን የሚለኝ። እናንተ ጋር ሳይን አፕ ነው የሚለው መጀመሪያ ሲመጣ። በኢሜል በጉግል አካውንታችሁ፣ በፌስቡክ አካውንት ኦር በስልክ ቁጥራችሁ ልታደርጉ ትችላላችሁ እናንተ። አሁን እስኪ ቀጥታ እኔ ሎግ ማነው ሳይን ኢን ዊዝ ጉግል ብዬ ልጀምርና ይሄው እንዳያችሁት ከፈተ ፕላትፎርሙ። መጀመሪያ ሳይን አፕ አድርጋችሁ ስትከፍቱ ልክ እንደዚህ አይነት ፕላትፎርም ማነው ኢንተርፌስ ነው የሚያሳያችሁ። የመጀመሪያው ሆም የሚል አለ፣ ሜሴጅ የሚል አለ፣ ሚ የሚል አለ። ልክ ሆም ላይ ስታደርጉት ይሄ ፓርቲ ላይ ያሉ ላይቭ ላይ ያሉ ሰዎችን ከዚህ በፊት የከፈቱ ሰዎችን ያሳያችኋል። ሜሴጅ ላይ ስትገቡ ደግሞ እንደዚህ እናንተ ሜሴጅ የላካችሁላቸው ወይም ሌሎች ተከታዮቻችሁ ሜሴጅ የላኩላቸውን ያሳያችኋል። እዚህ ጋር ሚ የሚለው ላይ ስትገቡ ደግሞ ፕሮፋይላችሁን ያሳያችኋል። ይኸው እንዳያችሁት ያው እዚህ ጋር ያው አሁን እኔ የሰራሁት ምን ያክል እንደሆነ ያው ይኸውና ባሳያችሁ ይኸው ይሄን ያው 615,000 ፖይንት ሰጥቶኛል ማለት ነው በሰሞኑ። ስለዚህ እናንተም ብትሰሩ እንደዚህ አሁን ይሄን ወደ ውስጥ ገብቼ ባሳያችሁ ልክ እንደዚህ ይሄንን ስነካው እንደዚህ ያሳየኛል። የክፍያ አማራጮች ደግሞ በጣም ብዙ የክፍያ አማራጮች አሉ። ይሄው ለምሳሌ በዩኤስዲቲ መቀበል ከፈለጋችሁ በባይናንስ፣ በኢምፓይ፣ ይሄው ሲቢኢ አለ በሀገራችን ባንክ ማለት ነው። ቴሌብር አለ፣ አዋሽ፣ አብሲኒያ፣ ኮኦፕሬቲቭ ባንክ ኦፍ ኦሮሚያ። በእነዚህ ሁሉ ዊዝድሮ ማድረግ ትችላላችሁ የሰራችሁትን ገንዘብ ማለት ነው። ለምሳሌ እዚህ ጋር እኔ 600,000 ነው አይደል የሰራሁት። እዚህ ጋር እንደው አሁን እዚህ ጋር ፖይንት አማውንት ዊዝድሮ ለማድረግ ማለት ነው። ፖይንት አማውንታችሁን እዚች ጋር ታስገባላችሁ፣ እዚች ቀስቷ ጋር ማለት ነው። ቆይ አንዴ በቀስት ላሳያችሁ። እዚች ጋር ትሞላላችሁ። እዚህ ጋር ከሞላችሁ በኋላ የዚህ ብዜት ነው የሚሆነው ይላችኋል። ይኸው እዚህኛው እዚችኛዋ ማለት ነው። ያው ፖይንቱ ይሄ ነው። ያው በቀስት እንዳያችሁት ማለት ነው። ፖይንቱ እዚህ ላይ ነው። ስለዚህ በዚህ መሰረት እዚህ ጋር የፈለጋችሁን ፖይንት ለምሳሌ እኔ 10 ብሞላ 10 ማለት ምን ማለት መሰላችሁ? ይኸው 10 ሲባዛ በ1 ሚሊዮን ማለት 10 ሚሊዮን ነው። ይሄ 10 ሚሊዮን ደግሞ ይኸው በኢትዮጵያ ብር ስንት ብር ነው? ይኸው እዚህ ጋር ያሳያል። ቆይ በቀስት ላሳያችሁ። ይኸው 17,500 ብር ማለት ነው። 17,500 ብር አንድ ዶላር ስንት ብር ነው? 175 ብር ነው በዚህ ፕላትፎርም ማለት ነው። በዚህ ፕላትፎርም 175። አሁን እዚህ ጋር ግን እኛ ዊዝድሮ ማድረግ የምንችለው 1 ሚሊዮን ሲሞላ ነው። 1 ሚሊዮን ፖይንት ሲሞላ ማለት ነው። እዚች ጋር አንድ ባረጋት አሁን ለምሳሌ 0 አጥፍቼ ልክ 1 ሲባዛ በ1 ሚሊዮን 1 ሚሊዮን ይሆናል ማለት ነው። ስለዚህ ስንት ብር ነው ማለት ነው? 1750 ብር ማለት ነው። አሁን 1 ሚሊዮን ቢሞላልኝ ኖሮ ይሄን ዊዝድሮ የሚለውን ሲጫነው ቀጥታ እኔ ያው የዊዝድሮ ማድረግበት በቴሌብር ነው ብዬ ባይንድ አድርጌ ያለሁኝ። በዛ መሰረት ወደ ቴሌብሬ ብር ዊዝድሮ ማድረገው ብር ይገባልኛል ማለት ነው። እና
ጓደኛ ስትጋብዙ ደግሞ ይሄው ኢንቫይት ሊንክ የሚል አለ። ለምሳሌ እዚህ ጋር እቺት ኢንቫይት የምትለዋለች እቺ ማለት ነው። ሌሎችም አሉ። ያው እኔ ኤጀንት ስለሆንኩኝ አሁን ይሄው ኤጀንት እንትን ይሄው እቺኛዋ ማለት ነው ኤጀንት ያሳያል። ኮይን የምትሸጡ ከሆነ ይሄው ኮይን ሴለር ይላል። ሆስት ከሆናችሁ ይሄው ሆስት ይላል። እና በዚህ መሰረት ለምሳሌ እቺ ኢንቫይት የምትለዋን እንጫናት። እቺን ኢንቫይት የምትለዋን ስንጫን ነው ይሄው መጣ። የኢንቫይት ሊንካችሁ ይሄ ነው ማለት ነው። ልክ እቺን ኢንቫይት ናው የምትለዋን ስትጫኗት ኮፒ ያደርግላችኋል። ወይም ደግሞ እዚች ጋር የኮፒ ምልክት አለች። እቺ የኮፒ ምልክት እሷን ስትነኳ ኮፒ ያደርግላችኋል። ሄዳችሁ ለጓደኞቻችሁ ቴሌግራም ላይ ሆነ የሚጠቀሙት ፕላትፎርም ላይ ሊንኩን ትልኩላቸውና ይመዘገባሉ። በእናንተ ስር ይሆኑና እናንተ ደግሞ የምታውቁትን ታስተምሯቸዋላችሁ። ተመዝግበው በእናንተ ስር ሆነው ይሰራሉ ማለት ነው። እንደገና ሌላው ማሳያችሁ ደግሞ ታስክ ይኖረዋልና ታስኩን ደግሞ ለመስራት ምንድነው ማድረግ ያለባችሁ? እዚህ ጋር ታስክ የምትላለች እቺት በቀስት ማሳያችሁ ማለት ነው። ታስክ የምትላለች ታስክ የምትለዋን ስትጫኗት ወደዚህ ይወስዳችኋል። ወደዚህ አሁን እኔ ሰባተኛ ቀኔን ስለጨረስኩ ነው። እዚህ ጋር ግን 80,000 ፖይንት የሚል እዚች ጋር ማለት ነው። ቆይ በቀስት ላሳያችሁ። ያው አሁን ስለሌለ ነው እኔ ኦልሬዲ ስለጨረስኩኝ ነው ሰባተኛ ቀኔን። እዛ አካባቢ 80,000 ወይም 80K የሚል ይመጣላችኋል። አንድ ሰዓት ስትቆዩ 80,000 ይሰጣችኋል። እንደገና ይሄኛው 6,000 ይሰጣችኋል። በአንድ ላይ 86,000 በቀን ታገኛላችሁ ማለት ነው። ሌላው ማሳያችሁ ምንድነው? አሁን ለምሳሌ እንደው ያው ስለጨረስኩ አሁን እዚህ ጋር ልግባና ጎ የሚለውን ልንካውና ልክ ጎ የሚለውን ነው የምትነኩት። ይሄ ለምሳሌ ጎ የሚል አለ እዛ አይደል? እሱን ስትነኩት ወደ ወንበር ይወስዳችኋል። አሁን ይመጣል። ልክ አንድ ቁጥር የእናንተ ናት እቺ አንድ ቁጥር ወንበር ማለት ነው። ቆይ በቀስት ላሳያችሁ። እቺ ማለት ነው እቺ አንድ ቁጥር እናንተ የምትቀመጡባት ወንበር ነች። ሌላው በእናንተ ስር ያሉት ለምሳሌ አንድ ቁጥር፣ ሁለት ቁጥር፣ ሶስት ቁጥር፣ ሁለት ቁጥር፣ ሶስት ቁጥር፣ አራት ቁጥር፣ 5፣ 6፣ 7፣ 8፣ 9፣ 10፣ 11፣ 12፣ 13፣ 14፣ 15፣ 16፣ 17 ወንበር አለ። አሁን እዚህ እንትን ላይ ማለት ነው 17 ወንበር አለ። ከዛ ጓደኞቻችሁ ከዛም በላይ ማድረግ ትችላላችሁ። 27 አለ፣ እንደዚህ አለ። ይቀመጣሉ። ለአንድ ሰዓት ያህል እዚህ ላይ ትቀመጣላችሁ። ከተቀመጣችሁ በኋላ ባክ ማለቻ ደግሞ አለች። ይቺት እዚች ጋር ይቺን ኤክስን ከነካችኋት ሙሉ ለሙሉ ነው የሚያስወጣችሁ። ግን ባክ ለማለት አሁን ለምሳሌ ባክ ብዬ ላሳያችሁ። እኔ ይቺን ነክቼ ማለት ነው ወጣሁኝ። ባክ አልኩ እንጂ ከእንትኑ ላይ አልወጣሁም፣ ከላይቭ ስትሪሙ ላይ አልወጣሁም። ይቺት ላይቭ ስትሪሙ ይቺት አልወጣሁም። ከዛ የት ትገባላችሁ? ታስክ የሚለው ላይ ትገባላችሁ። ታስክ የሚለው ላይ ይታያችሁ ከሆነ ማለት ነው በቀስቱ ላሳያችሁ። ታስክ የምትለዋ ታስክ የሚለው ላይ ትገባላችሁ። ታስክ የሚለው ላይ ስትገቡ እዚች ጋር አሁን የኔ ክሌምዲ ነው የሚለው ኦልሬዲ ስለሰራሁ ነው ክሌምዲ የሚለው። እናንተ ግን አንድ ሰዓት ስትሞሉ ክሌም ብቻ ነው የሚለው። ልክ ይሄ በፒንክ ከለር ክሌምዲ አሁን የኔ ደብዝዟል። ለምን ስለሰራሁ። ለእናንተ ግን ድምቅ ይልና ክሌም የሚል ነው የሚመጣው። እሱ ክሌም የሚለውን ስትጫኑት እዚህ ጋር ፖይንታችሁ
ይጨመርላችኋል ማለት ነው። ወይም እዚህ ጋር የቱዴይ አርኒንግ የዛሬው ክፍያ ማለት ነው። ከዛ ወደዚህኛው ይደመርላችኋል ማለት ነው። በዚህ መሰረት ስራውን መስራት ትችላላችሁ የሚል ሀሳብ ስላለኝ ነው። አመሰግናለሁ።